ጀነራል ታደሰ ወረደን አላምነው ምንም የሚታመን ሰው አይደለም። እኔ እንደሱ አይነት የማይታመን ሰው አላየሁም። ምንም የሚታመን ሰው አይደለም ታደሰ። ምናልባት በስልክ እሺ ልክ ነው አደርጋለሁ ምናምን ሊላችሁ ይችላል። ወጥቶ ግን ሌላ ነው የሚያደርገው። ባለፈው ጌታቸው ረዳ በግልጽ ነግሮናል። በግልጽ አላስተባበለም። ወጥቶ ውሸቱን ነው ጌታቸው አላለም። እስካላለ ድረስ እኔ ጌታቸው ያለውን ነው ማምነው። ምንድነው ያለን ጌታቸው? ጦርነቱን እንደጀመረ በጠዋት ደወልኩለት አለ ለታደሰ፣ ለጀነራል ታደሰ። ምንድነው የሆነ ያለው? አለህበት ወይ በዚህ ጉዳይ ላይ አንተስ አልኩት አለ። አይ ምን መሰለህ እናሸንፋለን የሚል እምነት ስላላቸው ነው። አያችሁ፣ እናሸንፋለን የሚል እምነት ስላላቸው ይቀጥላሉ፣ ሲሸነፉ ይቆማሉ። እኔም በል ጦርነቱ በአስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ እደውልልሃለሁ ብሎ ስልኩን ዘጋው። ከዛ በኋላ በተደጋጋሚ ብደውልለትም ስልኩን ኢሜሉን ስለዘጋው ማግኘት አልቻለም። ኢሜሉንም ነው የዘጋው፣ ስልኩንም ነው የዘጋው። አይደል ነው ኢሜል እንዴት እንደሚዘጋው ወይም አላነበበው። ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢያናግረኝም በደንብ ያውቅ እንደነበረ እርግጠኛ ነኝ። ከአራት ቀን በኋላ ደውል ብለውት ነው መሰል ወደ ጠቅላይ ሚኒስትሩ ደወለ። እኔ በዚህ ውሳኔ ላይ የለውበትም ብሎ ለጠቅላይ ሚኒስትሩ ነገረው። ጠቅላይ ሚኒስትሩ እንደዛ ከሆነማ እንዲህ ብለህ በመግለጫ ተናገር አሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበር፣ ትኩረት ያጡ ጥያቄዎቻችን ትኩረት እንዲያገኙ ብለን የተንቀሳቀስ ነው ብሎ ተናገረ። ይህ ነው የሆነው። እንዴት ታምነዋለህ ለዚህ ሰው?